ቁመና ጨርሽ፣ በቃ ቡናሽን ጨርሽና እንትን ትንሽ ባሌ የለም ለዛ ነው። ለዛ ነው እደውልለታለሁ ለማሪ። እሺ እሺ ማሪ ይኸው ለእኔ ልንገርሽ፣ ወይኔ በመድኃኒዓለም አርፋችሁ ተቀምጣችሁ በእንትን ነው በምክንያት ነው። በቃ ይተዋለሁ። ተው በቃ ተይ፣ በቃ ወደ ስራ። እንጀራ አለ አጅማን ቻርጃ ምናምን ቅርብ ቦታ ያለ። ኦኬ እኔ የምልሽ ሀቡ ስለሌለሽ ነው ግጥም ያላችሁት ውዶች? አዎ ይሄዳሉ ትንሽ ቆይተው። ስለዚህ አስተዋውቂሽ ይጭ ማርያም፣ ሀቡ ስለሌለሽ ነው ግጥም ያላችሁት? ወይ ጉድ! አዎ አዎ። ኦኬ ስለዚህ እኔ ስድብ ስለማላስተምራችሁ በቃ እችላለሁ። አዎ ግን እሷን እነግራታለሁ ብዬ አስቤ ነው። ዳንዬ ውዴ ቤቱን በጊፍት ባርክ። ኦኬ ስለዚህ አሁን እኛ ቤት መታችሁ መሸጥ መለወጥ ነው የምትማሩት። እሺ ውዶቼ፣ ስለዚህ አሁን አክስታችሁ ቤት እስከመጣችሁ ድረስ አርፋችሁ ቁጭ በሉና በቃ። ዳኒ በጣም ቴንኪዩ። ስድብ አላስተምራችሁም፣ አርፋችሁ ተቀመጡ። ያቺ ቤት የምትባል ግን ልነግራት ስለፈለግኩ ነበረ። በቃ ትቻለሁ። ጎበዝ። እሺ በጣም ጥሩ። ስለዚህ ወይኔ ማህበረሰብ። እሺ አሁን ወይ ጉድ! ጎበዞች። እኔ እኮ ከምን መታችሁ ግጥም አላችሁ ብዬ ነው ውዴ። ወይ ጉድ! ለኬ አቡስለ ወይ ዳኒ አመሰግናለሁ። በዚህ መሀል ሰው ቤቱን በጊፍት ስለባረከው በጣም ቴንኪው፣ በጣም ቴንኪው፣ በጣም እናመሰግናለን። እኔ እኮ ሳሁን አወቅኩኝ እኮ ወይ ስታደግ ነው የመጣችሁት ጊዜ ነበረ። ሀቡ ስለሌለች ነው የመጣችሁት። ኦኬ ካላስ ትንሽ አመሰግናል። ስለዚህ ላስላስ አላረግም። በቃ ትቻለሁ። እሺ አመሰግናለሁ። በቃ ትቻለሁ። ይኸው ትቻለሁ። በቃ አሁን አርፋችሁ ተቀምጣችሁ መሸጥ መለወጡ ነው እኮ። እሺ ትንሿ እዚህ ጋር ሰው እስከ አሁን ሳይወጣ አስተዋውቂ። እሺ ማሪ ያላ ትንሿን እንድታግዟት ነው። ሰላም እንዴት ናችሁ? ብዬ እናመሰግናለን። እንዴት ነሽ? ቪዲዮ ክፈቻለሽ? ሱቅ ነሽ? የሱቅ ነኝ። እንዲሁም አሁን የገቡልኝ ቃለ በዛ አስተዋውቂሽ። የቤት ምን አልሽኝ? ክፈቺ ውዴ። የቤታዩ ፈራሁኝ እንዴ! ለምን? ክፈቺ ማሪ፣ ክፈቺ። ጋይስ ፎሎ አርጓት፣ ትንሿን ፎሎ አርጓት። ክፈቺ ውዴ፣ ቪዲዮ ክፈቺ፣ ፎሎ አርጓት። እስቲ ሙዚቃ ክፈቺ። የለም ይሄው። ኦኬ ጋይስ ፎሎ አርጓት። እናመሰግናለን። የቤታዩና የሀቡ ልጆች ናቸው የመጡት ዛሬ። በጣም ቴንኪዩ። አስተዋውቂ ማሪ። ፎሎ አርጓት ጋይስ፣ ፎሎ አርጓት። ጎበዝ። ምን ያልክ ነው ማስተዋወቀው? እንዴ እቃሽ እንዴት ነው የምታስተዋውቂው ቲክቶክ ላይ? ወይ ጉድ ፈላ። እሺ ለማንኛውም እንዴት ናችሁ ቤተሰብ? አትሳቁብኝ። እኔ የወላችሁ እንኳን ስቃችሁ እንዲያውም ስቃለሁ። እና የተለያዩ እንደዚህ አልባሳቶችም መጽሐፍ ቅዱሶች ልክ እንደዚህ ባጭሩም በረዝሙም አለ። ለምሳሌ እኔ ባጭሩ ስለፈለግኩ እና እነዚህ ጌጣጌጦች አሉ። እነዚህ መስቀሎች፣ ድሬዎች ቁም ነገር ነው። ምን አትሳቁብኝ። ኦኬ ውብዬ ቆይ ታስተዋውቅ፣ አንድ ጊዜ ታስተዋውቅ። ስለ አድኖዎች ምናምን አሉ። ፎሎ እንደዚህ ድሬዎችም እነዚህ ለምሳሌ ጭርቦች፣ ጎበዝ። እነዚህ መጽሐፍ ቅዱሶች እነዚህም አሉ። በተለያዩ በዚህ አለ። እዛ ጋር ሻማ አብርተሽ ነው እንዳይቃጠልብሽ። እሺ ትንሿ ይሄ አለ ለወንዶች። ለምሳሌ የወንዶቹ በራ መብራት በርቺ በሏት። ለምሳሌ ይሄ አሁን የገቡ እቃዎች ናቸው። ህይወት ማርያም ጎበዝ። ፎሎ አርጓት፣ እሷን ፎሎ አርጓት ጋይስ። ጎበዝ ናት። አያችሁ ከሰው ቤት ወጥተው ለምን እንግዲህ እንደነዚህ አይነት ልጆችን የጎጃም እንደዚህ በጎንደር ወሎ ቅባቶችም አሉ። በቃ ሽሮ በርበሬ
ሽልማት አላት፣ የአበሻ ቀሚስ አላት፣ ሽፎን አላት፣ መጽሐፍ ቅዱስ አላት። እንዲሁም እናቱ ጋር ጎንደር ለምሳሌ እናቱ ጋር ጎንደር ብለው እንደዚህ ይሄ ነው የሚፈልጉ በትዕዛዝ ይመጣል። ይሄ እንኳን በትዕዛዝ ነው መምጣት የሚመጣላችሁ የምትፈልጉ። ይሄ ለምሳሌ ይሄ 4 ማዕዘኑ እነዚህ አዳዲስ ነው። ውዴ የት ነሽ እያሉሽ ነው? እኔ ሻርጃ ነኝ። ሻርጃ ናት ያለችው። አካባቢሽን ትናገሪያለሽ ወይስ አንቺ ነሽ እንትን የምትይው? ሻርጃ ነኝ። በኢቴሽ ደርበሪ ነው የሚመጣላቸው። ኦኬ። ስለዚህ በኢቴሽ ደርበሪ ደግሞ ሽልማት አለው። ሁላችሁም እንግዲህ አንደኛ ትንሿን ማበረታታት ነው። ሁለተኛ እናንተም ተሸላሚ ትሆናላችሁ። በአንድ ድንጋይ 2 ወፍ ስለሆነ ትንሿን በመግዛት አበረታቷት። እሰው ቤት ነበረ ምሳሌ መስቀል የሚፈልጉት ነጩ የጎንደር ይሄ መስቀል የጎንደረኛ የሚፈልጉት አለ በነጩ ማለት ነው። እና በነጩ ብዙ ልጆች ሲጠይቁኝ ስለነበር አምጥቻለሁ። ለምሳሌ ይሄ በነጩ በቀዩም አለላቸው ማለት በዚህ በዛኛውም አለ በዚህም አለኝ ይሄ ማለት ነው። አይ እስኪ ሰው አለ። ለምን ፎሎ አታረጓትም? ፎሎ አርጓት። አንደኛ ፎሎ ማድረጋችሁ ጥቅሙ ምን እንደሆነ ታውቃላችሁ? እኔ አሁን አዳዲስ ነጋዴዎቹን እያስገባሁኝ በሳምንት ሐሙስ እኔ እንትን አረገ ትንሿ ሻማውን አጥፊ ውዴ። እኔ በሳምንት ሐሙስ እየገባሁ ፎሎ አስደርጋችኋለሁ ሁላችሁም። ፎሎ አላት የሷ አላት ማህረብ ብዙ ልጆች ይለኛለች። ጥቁር ሻሽ ይሄ ማለት ነው። ለምሳሌ እነዚህ አሉ ጎበዝ። በነጩም አለ በኦሞ ከለሩም አለ በዛም በሰማያዊም አለ። ሽቲዎችም አሉ። ሽቲዎች ከነሻርፓቸው ያለ ሻርፕ አለኝ። ከነሻርፑ ስንት ነው የሚሸጪው? ሽቲ ከነሻርፑ በ104 ጎበዝ። እሺ ያለ ሻርፑስ? 7 አያችሁ፣ ያለ ሻርፑ እኔ ከነሻርፑ እሸጣለሁ። ነገር ግን ያለ ሻርፕ እያላችሁ ልቤ ውልቅ የምታደርጉ ሰዎች እሷ ጋር ያለ ሻርፑ በ107 አለ። ሂዳችሁ ግዟት ማለት ነው። በዛውም ደሊቨሪ ኢቲኤች ደሊቨሪ ተሸላሚ ትሆናላችሁ ባይዘወይ። ስለዚህ እሷን አበረታቷት። እንደነዚህ አይነት የሚወጡ ልጆችን አበረታቷት። በቀላል አሁን እቺ ለምሳሌ በቀጭኗ የጎንደረኛች አሁን አለች። ለምሳሌ እቺ ልክ እንትና አሁን እቺ ምን የምትመጣው እንትና እቺ 200 ፍሪ ደሊቨሪ መቀነቷን በጎንደረኛ ነው። ይሄው መቀነቷ ልክ እንደ በቃ ይሄ ሁሉ ስለዚህ ቀለል ያሉ የቡና ቀሚሶች ናቸው። በጣም ነው የሚያምሩት። ቤታችሁ ቡና ስታፈሉ ምንም ትጠቀሙበታላችሁ ማለት ነው። በጣም ባይላለ እነዚህ ማለት ነው በቀላል ለምሳሌ የዚህን አይነት ፍሮ ደግሞ አሉ ሌላዎቹ ማለት መቀነታቸው የነዚህ ቀጣጭን ነው። ግን እነዚህም አሉ። እነዚህ ደግሞ 150 ናቸው። ፍሪ ደሊቨሪ ነው። 150 ነው። እንደነዚህ ፍሪ ደሊቨሪ ጎንደረኛ ሳይሆን ሌላ ቀጠን ያለ ነው። እንደዚህ አይደለም። ለምሳሌ እንደዚህ ደንበሩ ላይ እንደዚህ የለውም እና እነሱ 150 ናቸው። ፍሪ ደሊቨሪ እነዚህ ይሄው 200 ከነ ደሊቨሪ ምንም ልዩነት የላትም ከጎንደሮቹ ጋር ማለት ነው። አያችሁ እዚህ አይነት የቡና ቀሚሶች አነስ ያሉ እንዲሁም ያለ መስቀል አለ፣ በመስቀልም አለ። ስለዚህ እንደዚህ አይነት የጎንደር ቀሚሶች እኒህ ደግሞ አዳዲስ የመጡት ናቸው። እኒህ 300 ብር ይኸው 300 ብር ነው ትላቸዋለች። 300 ብር ናቸው እነዚህ ማለት ነው። ይኸው ደሊቨሪ በእነሱ ነው። ኦኬ ደሊቨሪ በ25 ታሪፍ ነው። ደሊቨሪ 25 ነው። እናንተ 300 ብር ገዝታችሁ ነጠላ አለው መቀነት አለው። የጎንደሩ ይኸው መቀነት አለው። ነጠላ የተቋጨ ነው። ማለት የተፈተነ የተቋጨ ነው ነጠላቸው። ይኸው ስለዚህ መቀነታቸው ያው እያያችሁት ነው። ይሄ ደግሞ በሰፊው ነው የምታወሪው አንቺ ልጅ። ሚውት አደርግሻለሁ። ስርዓት ያዥ እና ማስታወቂያ ሰርቶ ቢከፈል ምን ችግር አለው? አንድ ነገር ልንገራችሁ፣ ሀቢባ ብትሆን ታስከፍላለች፣ ግጥም አድርጋ ታስከፍላችኋ። እና ማስታወቂያ ታዲያ ሰው ሰርቶልሽ በነፃ ነው እንዴ? ዛሬ እኮ ማሪ ቲክቶከር እየተፈለገ እኮ ነው። እየተፈለገ ማስታወቂያ ስሩልን እንክፈላችሁ እየተባለ እናንተ ጎበዝ መሆን ያለባችሁ። ይሄ እኮ የሀቢባን ጥንካሬ ነው የሚያሳየው። ምክንያቱም እናንተ ነገ ከነገ ወዲያ ቲክቶከር ሆናችሁ በሚሊዮን የሚቆጠር ተከታይ ሲኖራችሁ ተከፍሏችሁ ነው። ዛት ሚንስ እኔ እየሰራሁበት እኮ ነው። አቦ ምን ትሰራበታለች? እኔ እኮ ሙሉ ቀን ቁጭ ብዬ እኮ ማንም ሽጦ የማይውለውን እየሸጥኩበት ነው ጋይስ። ስለዚህ እኔ ደግሞ እነዚህ ልጆች የማበረታታቸው ከእኔ ምሳሌ የተነሳ ነው። ስለዚህ እና አቦ በደንብ አድርጋ ታስከፍል፣ እናንተም ተከፋይ እስኪሆኑ። ይህ እኮ በጣም ጥሩ ነገር ነው። እንደውም የሀቢባን እንትን አክሰብት
ይገባችኋል። ቲክቶከር እኮ በጣም ተፈላጊ እኮ ነው። እናንተ አታውቁም እንዴ በዚህ ጊዜ? ስለዚህ ችግር የለውም። አዎ ግጥም አድርጋ ታስከፍል። እኔ እኮ እየሰራሁበት ነው ጋይስ። እና ታዲያ ማስታወቂያ በነፃ አለ እንዴ? የለም ውዴ። እንዴ ግጥም አድርጋ ታስከፍል። እኔ እኮ እየሰራሁበት ስለሆነ ቀጥ ትንሿዬ። እኔ እናንተን ለማበረታታት ነው። ፎጣዎች እነዚህም አሉ፣ እነዚህ ማለት ነው። አዎ አሳየ። አረንጓዴ ቢጫ ቀይም እነዚህ አሉ። ለምሳሌ ይሄ አለ። አሁን ይሄ 350 ነው ፍሪ ደሪቨሪ። ፎጣዎች ማሳይ ውዴ። አሁን ሰሞኑን ፎጣ አለ። ይሄ ፎጣ ትንንሾቹ ናቸው። 40 ብር ነው የሚሸጡት እነዚህ ማለት ነው። ይሄ ስላልተቆረጠ ነው። ይሄ ደግሞ 120 ብር ነው። ትልቁ ፎጣ ነው 120። ይሄ አረንጓዴ ቢጫ ቀዩ 120 ነው። እና ይሄኛው ይሄ ማለት ነው ሰፊ ነው ጥልፉ 350 ነው ፍሪ ደሪቨሪ። በረጅሙ ፎጣ አላት። የአረንጓዴ ቢጫ ቀይም ፎጣ አላት። የጎንደር ቀሚስ አላት። ሁሉም ነገር አላት። ትንሿን እንድገዟት እንግዲህ ከዚህ ስትወጡ። አሁን ለምሳሌ ነጠላቸው ሌሎቹ የተፈተለ ነው የተቋጨ ነው ይሄ ማለት ነው። እና ይሄንኛው 350 ፍሪ ደሪቨሪ። በረዝሙም አለ በድሮም አለ። ለምሳሌ በረዝሙ እንዴት ልበልሽ? ይሄ ማለት ነው ይኸውልሽ ራቅ ለማለት ጋይስ ቦታዋ ስለማይመቻት ነው። ለዛ እኮ ነው ራቅ የምትሏት ልጆች ማርያምን እዩዋት እስኪ እንዴት ሆና ጠባብነት። እናንተም እንደዚህ ሁኑ። ለምን እንደዚህ አትሆኑ? ለምን እንደዚህ ራሳችሁን ችላችሁ ወጣችሁ? ይሄ አሁን ለምሳሌ ይታይሻል። ከይሄንኛው ማለት ነው ይታይሻል። ኦኬ በእጅ እየረዝሙ ማለት ነው። ይሄ የዚህ አይነቱ ነው። በእጅ እየረዝሙ ከታየሽ ሰፊ ደግሞ አይሰፋም። ይሄ ማለት ነው የለበሰችው። ኦኬ ያሻንጉሊቷ ማለት ነው። 350 ነው ፍሪ ደሪቨሪ። እሺ ጎበዝ። 350 ነው ፍሪ ደሪቨሪ። ድሪ አለሽ? ድሪ አንገት አለሽ አይደል? ድሪ ራሱ ይሄ ድሪ አለ። ይሄ አለኝ። በጣም አለ። ሽፎኖችም አሉ። እነዚህ አሁን የቡና ቀሚሶች እዚህ ላይ የተሰጡ እነዚህ 100 ብር ናቸው። እነዚህ የቡና ቀሚሶች አሉ። እነዚህ እዚህ ጋር እንዳሉት ይሄው እያያችሁ። መቀነትም አለው ነጠላም አለው አይደል? መቀነትም አለው ነጠላም አለው። ጎበዝ። እነዚህ ያው ይሄ አሁን ለምሳሌ ይሄ የሚሰራ ነው። ይሄ አሁን ታያችኋል። ይሄ ጥልፎች እነዚህ ተሰርቶ በትዕዛዝ ይመጣላችኋል። ልክ እንደዚህ አሁን ይሄ ትዕዛዝ ነው። እንደዚህ ማለት ነው። የጎጃሙ ማለት ነው። ይሄ ጎንደር ነው። ጥልፍ የእናቶች ጥልፍ ጎንደር ነው። ኦኬ እሺ። ሌላም አለ። ቆይ ላሳይሽ። ይሄ ማለት ነው። ይሄ መቀነታቸው ይልሽ። ይሄ ከኋላ እንትን ያለው ማለት ነው። ይሄ ማለት ነው። ሜሎና የኔ ውድ እነዚህ ነጩ የወሎ ቀሚስ። እናመሰግናለን፣ በጣም እናመሰግናለን። ታብ የምታረጓት ሼር የምታረጓት እንግዲህ ከዚህ በኋላ የጎንደር ነው አየሁት። ከዚህ በኋላ ማለት ነው ከትንሿ አንድም ሁለትም በመግዛት እንድታበረታቷት ነው። ትንሿ ደግሞ አረንጓዴ ቢጫ ቀዩ አለ የቡና ይሄ ማለት ነው። ለምሳሌ ይሄ ስሚ ትንሿ ነፂ ናት ያመጣችሽ። እናመሰግናለን ስለመጣሽ። ግን አንድ ነገር ልንገርሽ፣ ከስተመሮችሽን በደንብ ያዥሽ ውዴ። አንደኛ ልንገርሽ፣ አሁን እኔ ከስተመር ብቲ አለኝ። ምክንያቱም ለመሰለሽ አንቺ የምትሸጫቸውን ልብስ እኛ በጥፍ ነው የምንሸጠው፣ በብር ሁኔታ ማለት ነው። ምክንያቱም እኛ የራሳችን እቃ ኳሊቲ ነው ብለን ነው የምናምነው። በደንብ አዳምጪኝ እሺ ውዴ። ከኔ አሁን እኔ አንቺን እወድሻለሁ፣ ገባሽ? ምክንያቱም ልጄ ነው የምትሆኚው፣ አንቺ ትንሽ ነሽ። ከስተመሮች የኔ አሁን አንቺ 300 ብር የሚሸጭውን እቃ እኔ 500 ብር ብሸጥ ይገዛኛል ሰው። ለምን እንደሆነ ታውቂያለሽ? ጥራት ያለው ነገር ነው ብሎ ያምናል፣ ገዝቶኝም ስለሚያውቅ ያ ሰው። ስለዚህ አንቺ ስትሸጪ ጥሩ እቃ የተለየ እቃ ከሸጥሽ በየትኛውም ቦታ ውድ ነገር ያንቺ ነው ቢባል ትሸጫለሽ። እሺ የመጀመሪያው ነው። ሁለተኛ ንገርሽ፣ ከስተመሮችሽ ሲመጡ ምን እንደምታደርጊ ታውቂያለሽ? ተንከባከቢ ስልሽ ከስተመሮችን በፍቅር ነው መያዝ ያለብሽ። በተአምር የፈለገ ተቆጥተው ተበሳጭተው ምናምን ቢናገሩ እንኳን ኔቨር መልስ እንዳሰጪ። ከአንቺ እዚህ ጋር ብዙ ሰው የሚማረው ትህትናሽን፣ ጉብዝናሽን፣ ጠንካራነትሽን ነው። ያለበለዛ ግን ያ ሰው ተመልሶ አይመጣም። እኔ ልንገርሽ ኤርሚ አበሻ ጋር አሁን 3 ዓመቴ ነው የምሰራው። እንደ ጥበብ ምናምን ነው እንዳንቺ የሚሸጠው። አንድም ቀን ከከስተመር ጋር አልጋጭም። 3 ዓመት ሙሉ ስሰራ አሁንም ደንበኛ አለኝ። ምክንያቱም
አያያዝ መቻል አለብን። ስለዚህ ውዴ ጎብዢ፣ ጠንክሪ። የአንቺ እቃ አሁን አንቺ በአንቺ ልዩ ነው። እሺ ማሪ፣ አሁን አንቺ እቃሽ ልዩ ነው፣ በቃ ጥሩ ነው። ስለዚህ ያንን ነገር ደግሞ እዚህ ቲክቶክ ላይ አክሰፕት ማድረግ አለብሽ። እሺ ማሪዋ፣ ስለዚህ ጎብዢ፣ ጠንክሪ። አንዳንድ ቀን ቶሎ እናሻሽጥሻለን። እኔ ሀበሻ ቀሚስ ስለምሸጥ እኔ ባልትና ስለምሸጥ እከሌ ሳንበዲ መጥቶ ለምን አልንም። እሺ ነይ፣ ይገዙሻል፣ ትሸጫለሽ። በዓል ሲሆን ደግሞ እንደዚህ እንትን ትያለሽ፣ ኦፈር አውጪ፣ እሺ ዲስካውንት አውጪ፣ ጎብዢ። ከዛ ደግሞ ነገር ሱቅ ትከፍቻለሽ። እዚህ አጅማን አሪፍ ነው፣ ቤት ኪራዩ የተወሰነ አሪፍ ነው። እንደገና ማብራቱ ውሃው አሪፍ ነው። ስለዚህ እዚህ ሰፈር መጥተሽ ጥሩ ሱቅ ፈልገን ትከፍቻለሽ። እሺ ውዴ ጎብዢ፣ ጠንከር፣ በርቺ። በጣም ነው የማመሰግነው። ነፂም አንቺም በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። እና እኔም ያው እየመከርሽኝን እሰማለሁ። አመሰግናለሁ። በርቺ ልዬ ደግሞ አላይቶሽ። እሺ በርቺ። አክስቴም አመሰግናለሁ። በጣም ነው የማመሰግነው። ነፂ አዲስ ሲጀመርም ማንኛቸውም መጠንከር አለባቸው፣ መጎበዝ አለባቸው። ከዚህ አሁን አንቺ ትንሿ ዛሬ አልተሸጠልኝም ብለሽ እንዳታቆሚ እሺ ውዴ። ባይሸጥ ነገ ይሸጣል፣ ነገ ባይሸጥ ከነገ ወዲያ ይሸጣል። እሺ ሁላችንም ስንጀምር እንደዚህ ነበረ። እሺ አዎ፣ እንደዚህ ያው ያገንትን ይላል። ያው ትንሽ ከብዶ ነበር። አሁን ደህና ነኝ። ቀደም እንደጀመርኩ ግን ትንሽ ያስፈራ ነበረ። ይሁንም ከመከራከር ራስ ታችይበት። አሁን ደግሞ እንደዚህ ደከም ስትይ ወደ እኛ ጋር ትመጪና ኦፈር አውጥተን ምናምን ነገር እንትንልሻ። አሁን አንቺ ፕላን ማድረግ ያለብሽ ሱቅ ለመክፈት ነው። ስሚ አሁን የአንደኛ ሱቅ ከፍቼ የለም ሁለተኛ ለመክፈት ነው የሚጠራው። ውዴ የምን ወደ ታች መሄድ ነው? በቃ አሁን አንቺ እኮ ወጣሽ፣ ከዛ ዓለም ወጥተሻል። በቃ ስለዚህ አሁን አይምሮሽ ለማደግ በቃ ወደ ላይ ለማደግ ነው እንጂ ተመልሰሽ ለማነስ እንዳትሞክሪ፣ ኔቨር ኤቨር። ስለዚህ አሁን ሱቅ እከፍታለሁ። የት ነው ፕላኔ? ምንድነው ማጠራቀም ያለብኝ? ምን መስራት አለብኝ? ከስተመሮቼ እንዴት መያዝ አለብኝ ብለሽ ነው ማለት ያለብሽ። ከዛ ውጭ ደግሞ ሰፖርት የሚደረግ ካለ እናደርግሻለን። ምን ችግር አለ? ጌም ትጫወቻለሽ፣ እንገዛሻለን፣ ትሸጫለሽ፣ ምን ትያለሽ፣ ሱቅ ትከፍቻለሽ። በቃ ኖ ወይ ኢትስ ኖርማል ነው። እሺ ማለት በቃ እግዚአብሔር ያውቃል፣ ወደፊት ፈጥሱ ያውቃል። ፕላንማ ግድ ነው ውዴ። ከዚህ በላይ ትዳሪያለሽ፣ ትኮያለሽ፣ ታገቢያለሽ፣ ትወልጃለሽ ቅብር ብለሽ ውዴ። አንቺ እኮ ገና ሕፃን ልጅ ነሽ። ምን አይተሽ? በርቺሽ። እሽማ በጣም ነው የማመሰግነው። ያው ስለመጣው ደስ ብሎኛል። ፎሎዬን ደግሞ መልሽ። ፎሎ ሳታረጊ ሁሉ እኮ ነው እንደዚህ እንትን ማን ውድሽ እመልሳለሁ። እዚህ ጋር ሆኜ ስልኬ እዚህ አይመልስም። በሌላ ላይ ሆኜ ፎሎ አይመልስም። እመልስልሻለሁ፣ ችግር የለም። በርቺሽ። ነይ ቶሎ አንዳይ እመጣለሁ። እሱ በጣም ነው የማመሰግነው። ታሪክ ኑሪልኝ ጋይስ። በቃ ወደ ስራ ሸረ። ችግር የለም ማሪዋ፣ ችግር ጋይስ። አሁን ትንሿን እንገዛታለን። ደግሞ ሲመጣ በሳሪም መታ ስላስተዋወቀች አንድ የቡና ቀሚስ፣ አንድ ፎጣ፣ አንድ ቅባት ወይ አንድ መጽሐፍ ቅዱስ፣ አንድ ስዕል አድኖ እኔ እገዛታለሁ የሚል እስኪ አንድን ይጻፍልን። አንደኛ እሷ የምትጠቀመው ምንድነው? ኢቲኤች ደሊቨሪ ነው። ሽልማት አለው። በአንድ ድንጋይ ሁለት ወፍ ነው። ሁለተኛ ደግሞ ነገ እሷንም ሰፖርት እናረጋታለን። ስለዚህ እኛም ነገ ስንወጣ እያቸው እንግዲህ ይሄ ማለት ቃል የእምነት ዕዳ ነው። ማንም ሰው ቃሉን እስካወጣው ድረስ መተግበር አለበት። ምክንያቱም ሕሊና የሚባል ነገር ስላለ ከኛ ብትደበቁ ከእግዚአብሔር አትደበቁ። ስለዚህ አሁን እኔ ሁላችሁም እኔ እያላችሁ ነው። ትንሿ በዚህ ወር ውስጥ ስሚ፣ እነዚህ እኔ ያሉ ሰዎች ካልገዙሽ መተሽ ንገሪ። እኛ ቤት ውስጥ ይኸው አለ፣ ላይቭ ስትሪም አለ፣ እናወጣዋለን። አንድ ሱቅ ከፍትላታለሁ፣ ቃል እገባለሁ አለ ያለ ታች ላይ። ማን ነው እንደዚህ ያሉ? አስገቢው አስገቢው እነዚህ በቃ ባለቤትሽማ ይክፈትልሽ እና ባል እኮ ማሪ ዘውድ ነው፣ ይክፈት እንጂ እሱማ ወዶ ነው የሚከፍተው። ግን እኛ ደግሞ ለዚህ ለሱቅ መተባበር ወንድም አለብስብ ያለው ምክንያቱም አሁን እሱ ይህንን ቢያደርግልሽ እኛ በመግዛት እነዚህ ያሉሽን ነገሮች እዚህ ገዝተንሽ ሱቅ ስትከፍቺ ደግሞ አዳዲስ ነገር ይዘሽ እንድትመጪ መተባበር አለብን። ስለዚህ በጣም ደስ ይላል። ባልሽን እናግዘዋለን። እኛ ደግሞ አይናፋር ነው አልገባም ብሏል። ችግር እኛ እናግዘዋለን። እሺ ኦኬ። እሺ እኛ
በቃ አሁን እሷ ላይ ዋን ትከፍታለች። ሁላችሁም ግዟት፣ አበረግዟት። ይኸው ስልክ ቁጥርሽን ተናገሪ። ስልክ ቁጥሬን ልንገራቸው፣ እዚህ ላይ ልንገራቸው። ተናገሪ እንዲ። ኦኬ ስልክ ቁጥሬ ደግሞ 0506380372 ድርገመው እንደገና ድገም 050630 ቆያለ እየደወሉ ነው አሁን ታሆነ ማለት ነው። እሺ 0506380372 እና ሁላችሁም ምን ያላችሁኝ መጣችሁ የመጣውን ዕቃ ሁሉንም እንድትወስዱልኝ። እዚህ ጋር ያደረገችው ድሪ ብዙ ልጆች የምትጠይቋላችሁ። እዚህ ጋር በጣም ብዙ ልጆች ስለጠየቁኝ ነው ያመጣሁት። በነገራችን ላይ ይህንን ያመጣሁት ብዙ ልጆች ለምን አታመጭም እያሉ ብዙ ልጆች ጠይቃችሁኛል። ይህን ራሱ ለዛ ነው ያመጣሁት። ስለዚህ አለኝ። ድጋሚ ቁጥርሽን 0506380372 ስለዚህ ያለችው አጅማን ነው። ሁላችሁም አጅማን ሳይሆን ሻርጃ ናት። ኦርደር አርጓት። ስልክ ቁጥር ባዮሽ ላይ ስልክ ቁጥር አለ ውዴ? ባዮ ላይ ሁለቱም ስልክ ቁጥር አለኝ። ስልክ ቁጥር ታች እየጻፉ ነው። እኔ ነኝ ያላችሁ ደግሞ በቃላችሁ መሰረት እንድትገዙኝ ይገዙሻል። በእርግጠኝነትም እንደሚገዙሽ እርግጠኛ ስለሆንክ ነው። በርቺ፣ ጠንክሪ የኔ ውደት። እሺ እሺ በቃ ወደ ስራሽ እንትን በይስና ስራሽ ደግሞ እንዳልዝብሽ ደግሞ። ኧረ ጣጣ የለውም ማርያ። አሁን እኮ ለአንቺ የምንሰራው ስራ መልካም ስራ እየሰራን ነው። አየሽ፣ አንድ ገና ስንጀምር በስድብ ከምንጀምር ይልቅ መልካም ስራ። አየሽ፣ አንቺ ስትመጪ በቃ ስድብ አቆምኩ። እየተራገጥኩ ነበር፣ ሰው እየተሳደብኩ ነበረ። ትቼ አንቺ ስትመጪ ጥሩ ነገር ሰራ። እዚህ ጋር አንቺን ፎሎ ያደረጉሽ፣ በርቺ ያሉሽ፣ ጠንክር ያሉሽ፣ በጣም በብዙ መንገድ ከአንቺ ጋር ከጎንሽ የሆኑት ሁሉ መልካም ስራ እየሰሩ ነው ማለት ነው። በነገራችን ላይ መልካም ስራ መስራት መስጠት ብቻ አይደለም። ለእንደዚህ አይነት ነገር ራሱ መተባበር በጣም ትልቅ ነገር ነው። ስለዚህ በርቺ፣ ጠንክሪ። ከዚህ በላይ እንጠብቃለን። እሺ ውዴ። እሺ እግዚአብሔር ያውቃል። እንግዲህ እሱ ነው የሚያውቀው። ዞሮ ዞሮ ፈጣሪ እኛ ሰው ያስባል፣ ፈጣሪ ያሳካል። እውነት ነው። እኔ እዚህ ላይ ደርሳለሁ ብያን ነበረ። ዱባይ ከመጣሁ 2 ዓመቴ ነው። 2 ዓመቴ ጨርሼ 2 ዓመት ከአንድ ወር ምናምን ሆኖኛል። አመሰግናለሁ። እንደዚህ መጀመሪያም ሳስበው ነበር ቸር ተመኝ ቸር እንድታገኝ ይላል እና መቼም ቢሆን ወደፊት ነበረ እና እኔ 2 ዓመት ከሞላው ከማዳም ቤት አልታይ ምን ነበር ዝም ብዬ ምንም ሳይኖረኝ እኮ ነው የየፊቱን ለቤተሰብ እያገዝኩ ምን እያል ግን ዝም ብዬ እንደዛ አልነበረ እና ቸር ተመኝ ቸር እንድታገኝ ይላል ያገሬ ሰው። ስለዚህ ቸር ተመኙ። የምሬን ነው። እንደዚህ ነው ከርሞ ነው ደግሜ እሰራለሁ ሳይሆን ከማዳም ቤት ወጥቼ እሰራለሁ የሚለውን ነገር እሱን አስቡት። በቃ ዝም ብላችሁ በልባችሁ አስቡት። ባይኖራችሁም ማለት ነው እንደዚህ እኮ ነው እንደዚህ እኮ ነው አይደለም። በትንሽ ነገር ሲጀመር 10,000 ብር ካላችሁ በደንብ ስራ ያስጀምራችኋል። በደንብ ማለት ነው። ሰው ላይ ደግሞ የሚሰሩ ልጆች ላይሰንስ ማውጣት ትችላላችሁ። ባይዘው ለምሳሌ እንትኑ ያላችሁ አይዲ ያላችሁ 10,000 ብር በደንብ ያስጨምራችኋል። እና ሰው ልብስ ቤት ከፈተ እንጂ ማን ነው የሚገዛው ምናምን? ሰው የእድሉን ነው የሚሸጠው፣ የእድሉን ነው የሚኖረው። ስለዚህ ቤት እሱ ልብስ ቤት ስላለ የኔ ልብስ ቤት እንደዚህ ነው እያላችሁ ወደኋላ እንዳትሉ፣ እጅ እንዳትሰጡ። ውድ እህቶቼ ወንድሞቼ በርቱ እና እንትን በሉ። ከሰው ቤት ለመውጣት እራሳችሁ ጣሩ። ዝም ብላችሁ በቃ ለፈጣሪያችሁ ከዚህ ነገር የተሻለ ነገር ስጠኝ በሉ ማለት ነው እና ይሰጣችኋል፣ ይደረግላችኋል። እንደኔ እብድ የለም፣ እንደኔ የሚያብድ የሚጨፍር የለም። ግን ፈጣሪ ውስጣችሁን ነው የሚያውቀው። እዚህ ላይ ወጥቼ ስለጨፈርኩኝ እኔ ሌላ ነገር በጣም ብዙ ስድብ ብዙ ነገር ነው የሚመጣብኝ። አንቺ ሁል ቀን ጨፋሪ፣ አንቺ ሁል ቀን እንደዚህ ነው እና ብዙ ስድቦች ነበሩ። መቼ ነው የምትወጪው እያላችሁ ይኸው ወጥቻለሁ። የሰው ልጅ በልብ እንጂ እዚህ ወጣን ስለተናገረ ወይ ወጣን ኃጢአተኛ ነን ወይ እንደዛ ማለት አይደለም። የሰው ልጅ የልብሽን መሻት ነው እና እዚህ ላይ የምንወጣው በእርግጥ ለመጫወት ለዛ ነው። ደግሞ የልባችን የሚያውቀው ፈጣሪ ነው። ግን ጸልዩ፣ ስተኙ ጸልዩ፣ ስትነሱ ጸልዩ። ፈጣሪ ያውቃል እንጂ እኛ ነጭ ለብሰን ውስጣችን ጥቁር። አሁን አብዛኛው ሰው የሚሳደበው ሰው በጣም ብዙ ነገሮች ያለ የሚሳደቡት ልጆች በጣም እንትን ባይነን ያሉ ነው እና አትስደቡ፣ ለስራ ነው። አንቺ አሁን ምን እንደሆነ ታውቂያለሽ? አሁን የሚሰድቡንም የማይሰድቡሽንም
አንድ አይነት ነው ማየት ያለብሽ። ምክንያቱም አሁን አንቺ ሻጭ ነሽ። ሻጭ እስከሆንሽ ድረስ በምንም ተአምር ማንም ምናልባት የሚሰዱሽ ሰው ነገር የሚፈልገው ነገር አንቺ ጋር ይኖር ይሆናል። ምክንያቱም ሻጭ እስከሆንሽ ድረስ። ስለዚህ ሁል ጊዜም ቢሆን አንቺ ሰዎችን ማሰብ ያለብሽ በጥሩ አመለካከት ነው። በቃ በጥሩ ነገር ነው። እኔ በቃ ሽጬ ማደር አለብኝ እንዳልሽ ነው። ማንኛውም ሰው እዚህ ጋር የፈለገውን ነገር ቢይዝ ሳይሸጥ አይውልም። አንቺ እኮ ባሸጭ ኖሮ እስከዚህ ወራት ቀጥይ ነበር። አሁን 2 ወር 3 ወር 4 ወር እየሆነች ነው አይደል? ስለምሸጭ ነው የቀጠልሽው። እዚህ ቲክቶክ ላይ ያለው ሁሉ ትናንት የነበረ ሻጭ ዛሬም ሽጦ የምታዩት እኮ ስለሚሸጥ ነው ጋይስ። ባይሸጥ ኖሮ ይዘጋው ነበረ፣ ግን ይሸጣል። እናንተ እንደምታስቡት ሻጭ ስለበዛ የሚገዛ የለም ብላችሁ አታስቡ። ገዢ አለ። ከእናንተ የሚጠበቀው መበርታት ብቻ ነው። ብቻና ብቻ ነው። ጥሩ ዕቃ ማቅረብ ነው። ትህትና ያላችሁ ሰዎች መሆን ብቻ ነው። በተለይ ለከስተመሮቻችሁ ትህትና መኖር አለበት። ትህትና የሌለው ሰው ኔቨር ኤቨር ምንም ሊያገኝ አይችልም። እንኳን መሸጥ ቀርቶ አይደለም ክብርን ሊያገኝ አይችልም። ትህትና መኖር አለበት። ስለዚህ እናንተ ይዛችሁ የወጣችሁት ዕቃ ለእናንተ ጥሩ እስከሆነ ድረስ መሸጥ አለባችሁ። መልካም ጊዜ ይሆንልሽ። ቻው፣ ወዳችኋለሁ። አመሰግናለሁ። ይኸው ላይ እገባለሁ ነው ትገባለሽ። ጋይስ ሂዱ እንትን በሏት። ዋናው ነገር ደግሞ አበረታቷት። እሺ አበረታቷት። ኤኒዌይስ በሳምንት አንድ ጊዜ የምናደርጋለን መሰላችሁ እንደዚህ ገና አዲስ ጀማሪ ልጆችን ፎሎ ማስደረግ፣ እቃቸው ማስተዋወቅ እና እንትን እንላለን። ይሄ የኔ ፕላን ነው፣ ሰሞኑን ያመጣሁት ፕላን ነው ባይዘወይ። ምክንያቱም በጣም ብዙ ልጆች የጎደላቸው ነገር እንዳለ እየተሰማኝ ነው። ምንድነው መታወቅ እቃቸውን። አሁን ለምሳሌ እሷ ጋር ምን አለ ሲባል ይህ አለ ይህ አለ ይህ አለ የሚለውን ነገር ማስተዋወቅ። ስለዚህ ለአንድ ቀንም ቢሆን እንደዚህ ያላችሁ ልጆች 10 ልጆች 5 ልጆች መግዛት ቀላል አይደለም። ስለዚህ እነዚህ ልጆች ፎሎ የሌላቸው ልጆች አሉ፣ የማይታወቁ ልጆች አሉ። እነዚህ ልጆች እየገቡ ፎሎ ማስደረግ ማስተዋወቅ ብንጀምር እንደ ሀሳብ የኔ ሀሳብ ነው። ስለዚህ እንደምትከተሉ ተስፋ አለኝ፣ ፎሎም እንደምታደርጓቸው ተስፋ አለኝ። እንጀምር። የምር ጥሩ መልካም ስራ ነው። ባይዘው ታሞ ተቸግሮ ከሚባል ይልቅ እንደዚህ አይነት ነገር መልካም ነገር ነው። ምክንያቱም እነዚህ ልጆች ቪዛ ለማሰራት ከ8,000 ከ9,000 ብር ያላነሰ ከፍለዋል። አሁን 2 ዓመቱ ይመጣል። 2 ዓመት ሲመጣ ደግሞ ያ ነገር ከሌላቸው ተመልሰው ራናዊ ሊሆኑ ነው፣ ተመልሰው ሊቸገሩ ነው። ዛት ሚንስ እናስተዋውቃቸው እስቲ። አዎ ሀሪፍ ስራ ነው። በቅንነት ነው በመልካምነት ነው የምናስተዋውቃቸው። በመልካምነት በቅንነት በቃ ጥሩ ስራ ነው፣ ስራ ይሄ ነው ብለው እኛም ይብላችሁ ኃላፊነት እንዲወስዱ ነው የምናደርጋቸው። ምክንያቱም ለመሰላችሁ እናንተ መታችሁ በሰው ፊት አስተዋወቃችሁ፣ ያስተዋወቃችሁት ዕቃ ጥራት የሌለው ከሆነ ለምን ብለን እንድንወቅሳቸው፣ እናንተም ስትገዙ ጥሩ ነገር እንዲሸጡላችሁ ኃላፊነት መስጠት ነው። ለእነዚህ ሰዎች ልንገራችሁ። ለምሳሌ አሁን ትንሿ ገብታ እኔ ቤት አስተዋወቀች። ሳንበዲ መቶ ሂዶ ቢገዛት እኔ እኮ አንቺ ዛሬ ቤት ጥሩ ዕቃ ስለሆነ ያስተዋወቅሽው ለዚህ ነው ወይም መልሽ ሊብልሽ ለምን እምቢ አልሽኝ ብሎ ሲባል አሀ ጥሩ ዕቃ አትይዝም ማለት ነው ብለን እንድናስብ ከስተመሮቿን በስነ ስርዓት እንድታስተናግድ ይሆናል። ኃላፊነት እየጣልንባቸው ነው። ስለዚህ ሁላችሁም በእንደዚህ አይነት ነገር ብትሰማሩ በጣም አሪፍ ነው። በርቱ፣ ጠንክሩ። እኔ ማንኛችሁም ወጥታችሁ እንድሰሩ ነው ሀሳቢ ፕላኔ። ምክንያቱም ወጥተን ሰርተን ትርፋማ ሆነናል። በቃ ወጥቶ ሰርቶ ምን አገኘ ለምትሉ ትርፋማዎች ነን። ሰላም አለን፣ ነፃነት አለን። ህይወታችንን እየመራን ነው። በማንም ስራ አይደለንም፣ በራሳችን ስር ነን። አግብተናል፣ ወልደናል፣ ኤቭሪቲንግ አድርገናል። እሰው ቤት ያላችሁ ግን እድሜያችሁ ሙሉ በዚህ አይነት ነገር ከምትሆኑ ወጥታችሁ የራሳችሁን ነገር እንድታዩ ትፈልጋለሁ። በቃ ህይወታችሁ እንዲመራ ውጩን እንድታዩት ምን አይነት ዓለም እንዳለ መስራቱ ምን ያክል ደስ እንደሚል እንድታዩ ትፈልጋለሁ። ያ ደግሞ ጠንካራ ለሆናችሁ ሴቶች ብቻ ነው ምክር የምመክረው። ጠንካራ ጎበዝ ለሆናችሁ እችላለሁ ለሚል ሴት ብቻ ነው። እችላለሁ ማንም ሊመጣ አይነቀንቀኝም። ቲክቶክ ላይ መጥቶ አንቺ ሌባ ቢለኝ እንዳልሆንኩ ማሳየት እችላለሁ በቃ ለሚል ሰው ነው እኔ ድጋፍ ነው። ነፃነት የሚናፍቀው ሰው ብዙ ሰው አለ። የምሬን ነው የምላችሁ። ኤኒዌይስ ተመልሻለሁ። እናመሰግናለን። ፎሎ ላደረጋችኋት፣ ላበረታታ፣ ቤቱን በጊፍት ለባረጋችሁት ሁሉ አመሰግናል። አሁን እንጀራ አለ።
እንጀራ አለ፣ ጀበና አለ፣ ሽሮ አለ፣ በርበሬ ሽሮማ ማሪ ሽሮማ ሳራ ባልትና ነው እንጂ እንደ ወደ ራሴ ስመለስ ማለት አሁን ማሪ ይኸውልሽ፣ አሁን የእሷ በጣም ቢገርም እኛ ሰዎች የሁለት ዓለም ሰዎች ነን። አሁን የከሌ እቃ ጥሩ ነው ብለን አስተዋውቀን መተን ደግሞ የራሴ እቃ ጥሩ ነው እንላለን። ምን እንደሆነ ታውቃላችሁ? በቃ እንደዚህ ነን። ላይክ እንዴት ልበላችሁ፣ ለመሸጥ ወይም ደግሞ ከስተመር ለማግኘት እንደዚህ ነው የሚቆመው። ስለዚህ ሌትስ ጎ አሁን ለመግዛት ግቡ፣ ተባርጉ፣ ተቡ 100 ሺህ እስቲ ያስገቡት። ቤቱ በጊፍት ተባረከ። በጣም ቴንኪው። እዚህ ቤት ውስጥ በሰሞኑ አንበሳ በጣም እየወረደ ያለበት ቤት ውስጥ ነው። አንበሳ እየወረደ እየተደመመ ያለበት ቤት የሆነ ነገር ልናገር ነበር፣ ተውኩት። እሺ አሁን እነሽ እንኳን ተውሽ ምን መሰለሽ እንትን ልን ነበረ ማለት እግዚአብሔር መልካም ነው። እግዚአብሔር በቃ መልካም ነው። ማርያምን በጣም በእውነት ነው የምላችሁ፣ እግዚአብሔርን ተደገፉ። ማርያምን ነው ሰው ቢጥላችሁ፣ ሰው ቢያንቋሽሻችሁ፣ ሰው ባይወዳችሁ፣ ሰው ቢነቀንቃችሁ፣ ሰው እንዲጠላችሁ ቢያደርጋችሁ፣ እግዚአብሔር ግን መቼም አይተዋችሁ። መቼም ማርያምን ነው የምላችሁ። በቃ እኔ በቃ እንዴት ነው የሚባለው? እንዴት እንደሚባል አላውቅም። ባይዘወይ ኤኒዌይስ ተስፋ አትቆርጡ ለማለት የምፈልገው፣ ተስፋ አትቆርጡ። ልባችሁ ንጹህ ይሁን። በቃ ውስጣችሁ ንጹህ ማለት አላማማ አይደለም። ማይ ግጥም አድርጌ አማለሁ አማለሁ። እኔና ባቡጃውን ስንገናኝ እናማለን። ግን ማማት ማለት እንደዛ ሳይሆን ተንኮል አለማሰብ፣ ሸር አለማሰብ፣ ክፋት አለማሰብ፣ ተንኮለኛ አለመሆን። ተንኮል ማርያምን ነው የምላችሁ፣ ተንኮለኛ ሰው አያልፍለት። ጌታ እኔ ሸር ብሰራ ተንኮል ብሰራ ኖሮ ዛሬ እዚህ አልደርስም ነበር። ጌታ ዛሬ እዚህ አልደርስም ነበር። ልባችሁ ንጹህ ይሁን። በቃ ንጹህ የሆነ ሰው ሲመጣ ነው ሰድቦኝ ገፍቶኝ ብዙ ነገር ሲለኝ የነበረ ሰው ሲመጣ ለምን መጣ፣ እንዴት መጣ፣ ምን አልጠራጠርም። ተንኮለኛ አይደለሁም። ስለመጣ ብቻ አክሰብት አደርገዋለሁ። ስለተመለሰ ብቻ አክሰብት አደርጋለሁ። ነገር በኋላ ነው የሚገባኝ። በኋላ ዙሮ ነው የሚገባኝ። አዎ ዙሮ ይገባል። ግን በቃ እናንተ ንጹህ ሆናችሁ ጠንቃቃ ሰዎች መሆን አለባችሁ። ጎበዝ፣ ጠንካራ ሴት፣ ጎበዝ ሴት መሆን አለባችሁ። ጠንካራ ሴት መሆን አለባችሁ። ጎበዝ ሴት በቃ ተውኩት ማሪ። እኔ ብዙ ነገር ማውራት ፈልግ ነበር፣ ግን አንዳንዴ የሆነ የሚገድበኝ ነገር አለ። ምክንያቱም እግዚአብሔር ቃል በቃል እያሳየኝ ስለሆነ እየተውኩት። አሁን ግዙ ጋይስ፣ ግዙ። ኢክራም ፋሽን ላስተዋወቅ እንጂ አሁን ትንሿን አስተዋወቅን፣ በተራ ታስተዋውቃላችሁ። ያየ ደግሞ በሚቀጥል ሜሎና ልገዥ ነው ውዴ። እሺ ላስገባሽ ዎች እሺ ሰኒ እውነት ሳርዬ በቃ እኔ ትንሽ ነገር ነው የማወራው። ሳርዬ ብራት ገብቼልሻለሁ። ደረሰኝ ላክሽልኝ? ሜሎ ደረሰኝ ላክሽልኝ? በባዩሽ ካሳ እኮሽ በባዩ ካሳ ላክሽልኝ ደረሰኝ? ግን ደረሰኙ ቢደርስሽም ባይደርስሽም ግን ብሩ ይገባል። ግን ደረሰኙን የምትፈልጊ ከሆነ ማለት ነው። ግን የምትፈልግ አንቺ እኔን አዳርግኝና በቃ እንትን ሰጥሻለሁ። ደረሰኙን በሀሳብ ላይ ግድ ነው። ሜሉዬ ደረሰኝ ሳይኖር እንዴት ልማረግ እችላለሁ? ጨምሮ ጆሮ አልተሰማኝም እኮ። እስኪ አውሪ ሜሎና። ደረሰኝ ያስፈልገኛል ውዴዋ። ኦኬ። ግን ደረሰኙ በማን ነው የሚደርስሽ? ይኸው እኔ
የሚደርስሽ መሰለኝ ነገ ወይ ከነገ ወዲያ። ኦኬ ሲደርሰኝ ላኪልኝ ደረሰኝ። እሺ ሜሉዬ እኮ በማን ነው የምልከው? ያዥ ቁጥሬን ሜሉ። ወይ ታሪክ የኔ ቆንጆ ሀይል በልሽ ፈዘዘን እኮ የአውሮፓ ልጆች እኮ ሜሎና አቤት የኔ ቆንጆ ቁጥሬን ያዥ። እሺ ቁጥርሽን ባስታፕ ላይ ነው ያዥን ልስጥሽ። ኦኬ ፕሊዝ ተማሪ ቤት ነው ያለሁት። እንግዲህ ስጭኝ 97 ፕላስ በይና 97 ኦኬ አንድ 09 አይደለም ፕላስ እኮ ፕላስ ሆኖ በአውሮፓ እኮ እኔ አደርገዋለሁ ምን እንደሆነ ማለት ፕላስ በይና 971 ሜሉ ፕላስ 971 971 52 52 72 72 80 80 177 177 ይሄ ማለት የዱባዩ እንትን ነው። የዱባዩ ነው። አንቺ ብዙ የዱባይ ነው። የኔ ነው ሜሉ የኔ ነው። እስቲ የኔ ልስጥሽ ትይዣለሽ? አዎ ስጭኝሽ። እሺ ቆይ ጠብቂ። እሺ ጋይስ 100 ሺህ አድርጉ። 100 ሺህ ታብ አድርጉ እያልኩ ነው ሜሉዬ። እንትን ላድርገው ልሰጥሽ ቁጥሬን እስከማወጣ። አዎ ስጪ ሜሉዬ። አንቺ ሳሬ በዚህ ሀገር ቁጥር የምትገቢው ልስጥሽ? አዎ እንጀራ አለ በዚህ ሀገር 06 ፕላስ ልበል ሜሉ ፕላስ ልበል ፕላስ 31 ፕላስ 31 68 68 70 70 16 16 74 8 እሺ ደግሞ በአንቺ መሰረት በጣም ብዙ ሰዎችን ለመርዳት እፈልጋለሁ። እሺ ሜሉ እንዴት ነሽ? ደህና ነሽ? ሰላም ነሽ? ሜሉዬ እንዴት ነሽ? ደህና ነሽ? ሳሪ ነኝ። የቱ ጋር ነው? ልኬልሻለሁ። በዚህኛው ስልክ መሰለኝ የሰጠሁሽ እኮ የራስሽ ዋትሳፕ። ኦኬ አሁን አገኘሁት። በቃ የእኔ ቆንጆ ያልሞተ ብር ልኬልሻለሁ። ባዩሽ ካሳ እኮ ደረሰኝ ላኪ ሜሉ ደረሰኝ ላኪ ደረሰኝ። አሁን በዚህኛው ስልክ ነው ደረሰኝ የምልክልሽ። እሺ የእኔ ቆንጆ እሺ የእኔ ውድሽ ሜሉዬሽ መልካም ቀን ይሁንልሽ። እመቤቴ ድንግል ማርያም ትጠብቅሽ፣ ገብርኤል ይጠብቅሽ፣ ገበያሽ የደራ ይሁን። ሰውን ደግሞ በአንቺ መሰረት እኔ ሰውን እየፈለገኝ ነው እና እኔ የበረከት ስራ አንቺ ስለምትሰሪ ነው የበረከት ስራ ለመስጠት የምፈልገው። በሚዲያ ላይ እናንተ በሚዲያ ላይ ስለምታደርጉ እኔ ደግሞ በድብቅ እናንተ እንደምትፈልጉ ጎረቤት ምናምን ስላልሽኝ ነው እንጂ በድብቅ በጎረቤት በእግዚአብሔር ስውር እሰጣለሁ። እግዚአብሔር በሚያየው። እሺ ሜሉዬ፣ እሺ እኔ ውድ ዋትሳፕ ያለልሽ የምትፈልጊው ነገር ሲኖር አውሪኝ። እሺ